ቤተክርስቲያን ታሪክ ውስጥ የሚታወቅ አንድ ትልቅ ሰው አለ፣ ባልተዛር የሚባል። ታሪኩን የምነግራችሁ እንደ ታሪክ ይዛችሁ ብቻ እንድትሄዱ አይደለም። የባልተዛር ሕይወት የእያንዳንዳችንን ሕይወት የሚመለከት ስለሆነ ነው። በእግዚአብሔር ፊት በሞገስና በክብር በጸጋ ለመቆም ከፈለግን የባልተዛር ሕይወት ገንዘብ ልናደርገው ይገባል። ባልተዛር የተባለ ሰው ከ33 ዓመት በኋላ ወረቱን ሊያቀና፣ አማርኛ ግልጽ ነው፣ ለንግድ ከነጋዴያን ጋር መንገዱን ወደ ኢየሩሳሌም አቀና ይለናል ታሪኩ። ኢየሩሳሌም ለንግድ የምትመች ሀገር ነበረች። ከ33 ዓመት በፊት ለንግድ አልነበረ የሚሄደው ባልተዛር። መባን ያቀረቡለት ዕጣን፣ ወርቅ፣ ከርቤን ካቀረቡለት ከነገስታቱ መካከል አብሮ ከሄዱት ሰዎች መካከል ባልተዛር ይባል የነበረ ሰው እንዳለ ታሪክ ወይ ደግሞ ይሄ ታሪካዊው የሆነ የነገረ መለኮት ትምህርት ያስተምረናል። ከ33 ዓመት በኋላ ግን ወረት ሊያቆና ወይም ለንግድ ወደ ኢየሩሳሌም ለንግድ በምትመቸው ኢየሩሳሌም መንገዱን አቀና ይላል። ኢየሩሳሌም ግን ያለ ወትሮ ባድማ ነበረች ነው የሚለው። ከኔ ጋር ናችሁ? ኢየሩሳሌም ሰው አልባ ነበረች ያለ ወትሮ። ከዛ መካከል ሲመለከት አንድ ደግ እናት፣ አረጋዊ እናት ከሩቅ አይቶ ያችን እናት ጠየቃት። ኢየሩሳሌም ዛሬ ያለ ወትሮ ምን ነው ባድማ ሰው አልባ ሆናለች አለ። ልብ በሉ፣ ኢየሩሳሌም ሰው አልባ ነበረች ያለ ወትሮ፣ ሰው ይመላለስባት የነበረች ባዶ ሆነች። ያችም እናት ለኢየሩሳሌም አንተ እንግዳ ነህን? የድሃ አባት የፍቅር መምህር የሆነውን መድህን ክርስቶስን ወደ ጎልጎታ ሊሰቅሉት ሰዎች ሁሉ ወጥተዋል አለችው። ከኔ ጋር ናችሁ? ባልተዛር መንገዱን ወደ ጎልጎታ አቀና ይላል። የድሃውን አባት የፍቅር መምህር የሰላም ምልክት የሰላም አምላክ የሆነውን ለማየት ጎልጎታ እስኪደርስ ጭፍሮች ይዘውት መስቀል አሸክመውት ፊቱ በደም ታጥቦ ማንነቱን ማወቅ ሳይችል ጭፍሮቹ ሲያዳፉት ሲያነሱት ተመለከተ። ማን እንደሆነ ግን አላወቀውም ነበር። አይናችንንና ፊት ለፊታችን ያለውን ነው መመልከት። ዝቅ ብሎ ጭፍሮቹን አልፎ ተጋፍቶ ሄዶ ፊቱን ቢመለከት አልለየውም። በእጁ የነበረውን ጥቂት ውሃ ከመንቀሉ አንስቶ ውሃ ሰጠው። ነገር ግን ጭፍሮቹ አልፈቀዱለትም። ይህ ከ33 ዓመት በፊት ዕጣን፣ ከርቤ፣ ወርቅን ካቀረቡት ሰዎች ጋር ከሩቅ ምስራቅ ከመጡት ሰዎች መካከል አንዱ የነበረው ሰው ሊያድን የመጣውን መድኃኒት ክርስቶስን በደም ታልቆቶ ምንም እንኳን ፊቱን ባያዩ ሰውኛው ወይም የሰው ባህሪው አስገድዶት ውሃ ሊሰጥ ወደደ። ጭፍሮቹ ግን ከለከሉት፣ ውሃውንም ደፉት። የዓለም ጠባይ ይሄ ነው። ይህንን ሲያደርግ እስከ መጨረሻው ድረስ ቀራንዮ ደረሰ ይላል። ቀራንዮ ላይ ሆነው ጭፍሮች ሶስቱንም ይህንን ደም ታጥቦ የነበረውን መስቀሉን ተሸክሞ የነበረውን በመካከለኛው ላይ አድርገው እነዚህን ደግሞ ነፍሰ ገዳዮችን እነዚህ ወንበዴዎችን በግራና በቀኝ አድርገው ሰቀሏቸው። ባልተዛር አይኑም ልቡም በመካከለኛው ላይ አደረ ይላል። ከኔ ጋር ናችሁ? ምዕመናን፣ የኛ አይን የት ነው? አሁን አይኑም ልቡም በመካከለኛው ላይ አደረ። ዝቅም ብሎ ተንበረከከ ባልተዛር ጌታ ሆይ
ከቅድስት ድንግል ማርያም በተወለድክበት በቤተልሔም ዕጣን ከርቤን ወርቅ ካመጣሁለት ሰው ጋር አብሬ መባን አመጣሁልህ። ዛሬ ግን ምሰጥ የለም ይሄው ራሴን ሰጠሁ ብሎ ተንበረከከ ይላል። ከኔ ጋር ናችሁ? የፍቅር አባት፣ የፍቅር መምህር፣ የደሃ አባት እንድትይዙልኝ የምፈልገው ኢየሩሳሌም ማለት የሰላም ሀገር ማለት ነው። ሰላሟን አሳልፋ ስለሰጠች ሰዎች የማይመላለሱባት ሰዋዊ የሆኑ ነገሮች እንኳን አይደለም መንፈሳዊነት ሰዋዊ የሆነ ነገር እንኳን የማይገለጽባት ሆነች። ሰዎች ከእግዚአብሔር ጸጋ ሲርቁ ከሞገሱ ሲርቁ የሰውነት ጠባያቸው ይናጋል። ኢየሩሳሌም ከእግዚአብሔር ሰላም ለራቁ ሰዎች ምሳሌ ሆና ነው የምትቀርበው። ሰዎች በሰላም እንዲገለጽ ሰዎች እኮ በጣም የሚያስደንቁ ሰዎች አሉ። ፊታቸው ብቻ ሰላማቸው እንኳን እንድንመገበው የሚጋብዙን ፍሱ ብሩህ የሆነ ሰውነት ያላቸው ቃላቸው ሳይናገር እንዲሁም እንወዳቸው ካህናት ሲያገለግሉ አገልግሎታቸው ሁሉ የሚማርከን ሰላማዊ ነፍስ ያላቸው በሰላም የሚገለጹ ለታይታ አይደለም በፍቅር ሁልጊዜ ፍቅርን የሚተረጉሙ ስናገኝ ሰዋዊ ሆነው ሰውነታቸው ይጋብዘናል። አባቶቻችን ሲጸልዩ በሚጸልዩበት ጊዜ እነሱ ነፍስ ስትነካ ምዕመኑ ነፍሱ ይነካል። መሪ ጥሩ እረኛ አግኝተዋል። ቅዳሴው ውበት የነፍስ ውበት ያገኛል። በሕይወት እንዲገለጹ እድል ይሰጣቸዋል። ባልተዛር ሰው አልባ የነበረችዋን በረገጠ ጊዜ ግን መንገዱን ያቺ ሴትን ካገኘ በኋላ መንገዱን ወደ ጎልጎታ አቀጠና ነው። እግዚአብሔርን በሞገስ በፍቅር ፊቱን ለማየት የምንፈልግ ሰዎች መንገዳችን ጎልጎታ ነው። ስቃይ መከራ ያለበት ነው። አምላካችን ኢየሱስ ክርስቶስ የተገፋበት ነው። ወደ እሱ ፊት እንቀርባለን። የሱም ሱታፊ አምላክ እንደምናገኝ ሁሉ በዓለም ላይ አምላካችን ለኛ ብሎ ይሄ ሁሉ ጸዋታው መከራ እንደተቀበለው ሁሉ ጎልጎታ ወደ ሆነችው ዓለም እኛም መከራ የምንቀበልበት ነው። በኋላ ጊዜ የሚነግረን ነገር ቢሆን የፍቅር መምህር ነው የሚለው። ፍቅርን የተማርነ ከአምላካችን ከኢየሱስ ክርስቶስ ነው። ፍጹም የፍቅር ምልክታችን ክርስቶስ ነው። የድሃ አባት የምንለው አባቶቻችን ሰዓታት በሚቆሙበት ጊዜ አምላከ ነዳያን ነው የሚሉት። ወተስፋው ቀቡሳን ድሆች ለሆኑት ሰዎች በምድር ላይ ሁሉም ባለጸጋ ነው። ነገር ግን ይቺ ዓለም ትንሽና ታላቅ አርጋናለች። አንዱ ሲበላ አንደኛው በ24 ሰዓት ውስጥ ፍርፋሪ አያገኝም። ስሜት እንኳን አይኖረንም። ምዕመናን የእግዚአብሔር ሰዎች ዞር በል ነው የምንለው። ለኛ ለደቂቃ እንዲጎልብን አንፈልግም። ሰዎች በ24 ሰዓት ውስጥ ደቂቃ ምንም ነገር የላቸው። ጎዳና ላይ ይወድቃሉ። የሚበሉት የሚጠጡት የላቸው። ሰው አልባ የሆነው ወይም ደግሞ ራሳችን ሰው ሆነ ነው የሚለን አምላካችን ኢየሱስ ክርስቶስ ሰው ሆነ። እኛን አማልክት ዘበጸጋ ላይ ያደርገን ቅዱስ አትናቴዎስ ዘእስክንድርያው የሚገልጸን ይሄን ነው። ሰው ሆነልን አምላካችን የፍቅር መምህር። ከዛ አይኑም ልቡም በመካከለኛው ላይ አደረ ነው። የኛ አይናችን የት እንዳለ አሁን ፈልገን ማግኘት አለብን፣ በጸጋ እግዚአብሔር እንድንገለጽ። አሁን ብዙ ትመለከቱ እንደሆነ አይናችን የሚዋልልባቸው ብዙ የሚያማልሉ በዓለም ላይ ያሉ ቁሳዊ ነገሮች በዝተዋል። እንደውም ብልጣብልጥነት ነው። በጣም የሚደንቅ ነገር ያሉት ነገሮች እነዚህ ቁሳቁስ ነገሮች እንኳን ራሱ በአንድ ጀንበር አብሮን የነበረው ሰው በማግስቱ የሆነ ነገር ሲቀየር እንዴት ነው የተገኘው ብለን እሱን ለማግኘት ጠባዮቻችንን ተፈጥሮቻችንን ሁሉ እንዘነጋለን። ስለዚህ ወደ ስርቆቶስ እንድንገባ መንገድ ይሰጠናል። የክርስቲያን የኦርቶዶክስ ክርስትና እሱን አይደለም ይነግረን፣ ያ የእሱ ነው። የኛ መገለጫ ግን አይናችን የት ጋር ነው ማረፍ ያለበት ነው። አይናችን ፊት ለፊት የእግዚአብሔርን ኃይል የምናይበት በጸጋው የምንገለጽበት ፍጹም የሆነ አምላካችን ኢየሱስ ክርስቶስን የምናይበት እሱ በመስቀል ላይ ተሰቅሎ የነፍስ ውበት አይደለም፣ የእውነት ብቻ አይደለም፣
የሥጋ ውበታችንን ሁሉ ነው ይካሰልን ይመለሰልን። እሱ ደመግቡ አልነበረም ነው ያለው። የኛ ሥላሴን ልጅነት የምናገኝበት ኃይላችን ጥበባ የነበርን አዳምና ሔዋን ጸጋቸውን ካጡ በኋላ አተን ነበር ተሰቅሎ በሱ ቁስልኛ ተፈውሰን ውበትን ያገኘነው። እግዚአብሔር ቤተሰቦች በኃይል በጸጋ በሞገስ ለመገለጽ አይናችን የጠራ መሆን አለበት። ምዕመናን የእግዚአብሔር ቤተሰቦች የባልትዛርን ጸጋ ለማግኘት አሁን እኔ ሌላ የምሰጥህ ነገር የለም ተንበርክኮ ራሴን ሰጠው ነው ያለው። መስዋዕቱ ለእግዚአብሔር መንፈስ የዋህ ነው የሚለው ድባል እኛ የምንሰጠው ከኪስ አውጥተን የምንሰጠው ላይኖር ይችላል። ነገር ግን ራሳችንን መስጠት ነው እግዚአብሔር የሚፈልገው። ራሳችንን መስጠት፣ ራስን መስጠት ብዙ መስዋዕትነት አለው። ወገን ዘመድ አለኝ እንዴት ይሆናል ብለን እናስብ። አሁን ከዚህ ወጣችሁ ምንኑ እያልኩ አይደለም። እዚህ ውስጥ ሆነን ከስጋው የተፈጥሮ ራሳችንን ዓለም ጠባይ ምንነን መገለጽ እንችላለን። እግዚአብሔር አምላካችን በጸጋ በሞገስ በፊቱ እንድንገለጽ ኃይሉን ጥበቡን ያድለን። የፍቅር ባለቤት የሆነ አምላካችን እግዚአብሔርን እኛም እሱን እያየን ሕይወትን መንግሥተ ሰማያት የምንወርስበትን ጥበቡን ያድለን። እመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ ከኛ ጋር ይቆየን።